ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢራን የኒውክሌር ምሽጎችን ሊያወድም ይችላል የተባለው ብቸኛው የአሜሪካ ኃያል ቦምብ። የኢራን ከምድር በታች የተገነቡ የኒውክሌር ተቋማት ለመምታት የሚችለው መሳሪያ አንድ ብቻ ነው። ይህም እስካሁን ጥቅም ላይ ያልዋለው ቦምብ ደግሞ የሚገኘው በአሜሪካ እጅ ብቻ ነው። እስራኤልም ይህንን መሳሪያ እንድትጠቀም እስካሁን የአሜሪካ ይሁንታ አላገኘችም። ይህ ጁቤ 52ኤ ቢ ጂቢዩ 57ኤ ቢ የተባለው መሬት ሰርስሮ የሚገባ የዓለማችን ትልቁ የኒውክሌር ያልሆነ ምሽግ ደርማሽ ቦምብ በአሜሪካ ባለቤትነት የተያዘ ነው። ኢላማውን አነጣጥሮ መምታት የሚችል 13,600 ኪሎ ግራም የሚመዝነው ይህ ቦምብ የኢራን ምድር ውስጥ የኒውክሌር ኃይል ማበልጸጊያ የሆነውን ፎርዶን ደርምሶ ሊገባ ይችላል። ፎርዶ የኒውክሌር ተቋም ከተራሮች ስር ከመሬት በታች የተገነባ የኒውክሌር ጦር መሳሪያ ማምረቻ ነው። ከመሬት በታች ዘልቆ የሚያወድመው ይህን ኃያል ቦምብ ምንድን ነው ያሉት ተግዳሮቶችስ ምንድን ናቸው? ጥቅም ላይ ሊውል ይችላልን? የአሜሪካ መንግስት እንደሚለው ጂቢ 53ኤ ቢ በጥልቀት የተቀበሩ እና የተጠናከሩ ጉድጓዶችና ዋሻዎችን ሰርስሮ በመግባት የማጥቃት አቅም ያለው መሳሪያ ነው። 6 ሜትሮች ርዝመት ያለው ይህ ቦምብ ከመፈንዳቱ በፊት በግምት 61 ሜትሮች ወደ ውስጥ ዘልቆ መግባት ይችላል ተብሎ ይታመናል። ከዚህ በተጨማሪ ብዙ ቦምቦችን መበተን የሚችል ሲሆን በእያንዳንዱ ፍንዳታም ተጨማሪ ጥልቀት እየሰረሰረ ይገባል። በቦይንግ የተሰራው ይህ ኤምኦፒ ቦምብ ለውጊያ ጥቅም ላይ ውሎ አያውቅም። ነገር ግን በኒው ሜክሲኮ ግዛት የአሜሪካ ወታደራዊ መሳሪያዎችን መሞከሪያ ላይ ተፈትሿል። በአውሮፓውያኑ 2017 በአፍጋኒስታን ለጦርነት ጥቅም ላይ ከዋለው እና የቦምቦች ሁሉ እናት ተብሎ ከተቆለጳጰሰው 9,800 ኪሎ ግራም ከሚመዝነው ማሲቭ ኦርዶናንስ ኤር ባላስቲክ ቦምብ የበለጠ ኃይለኛ ነው። በዩናይትድ ኪንግደም ብራድፎርድ ዩኒቨርሲቲ የሰላም ጥናት ፕሮፌሰር የሆኑት ፖል ሮጀርስ የአሜሪካ አየር ኃይል ከኤምኦኤቢ ጋር ተመሳሳይ መጠን ያላቸው የጦር መሳሪያዎችን ለመስራት ከፍተኛ ጥረት አድርጓል። ነገር ግን ፈንጂው በጣም ጠንካራ በሆኑ የብረት መያዣ ውስጥ የታቀፈ ነው። ውጤቶቹም ጁቢ 57ኤ ቢ ሆነ ብለዋል። በአሁኑ ጊዜ ዩኤስ ቢ2 ስፒሪት ወይም ስቴልዝ ቦምበር ተብሎ የሚታወቀው አውሮፕላን ብቻ ኤምኦፒን ለመሸከም ፕሮግራም ተደርጓል። ይህ አውሮፕላን ብዙ ጊዜ ቢ2 የተባለ የሚጠራው በኖርዝሮፕ ግሩማን የተመረተ ሲሆን በአሜሪካ አየር ኃይል የጦር መሳሪያዎች ውስጥ ካሉት እጅግ የላቁ የጦር አውሮፕላኖች መካከል አንዱ ነው። እንደ አምራቹ ገለጻ ቢ2 እስከ 18,000 ኪሎ ግራም ድረስ ሊሸከም ይችላል። ሆኖም የአሜሪካ አየር ኃይል ቢ2 አጠቃላይ ክብደታቸው 27,200 ኪሎ ግራም የሆነ ሁለት ጂቢዩ 57ኤ ቢ ምሽግ አፍራሽ 57ኤ ቢ ቦምቦችን ተሸክሞ በተሳካ ሁኔታ መብረር እንደሚችል እንደሞከረ ተናግሯል። ይህ ከባድ ቦምብ ተሸካሚ አውሮፕላን ነዳጅ ሳይሞላ ወደ 11,000 ኪሎ ሜትሮች መጓዝ የሚችል ሲሆን በበረራ ላይም በ18,500 ኪሎ ሜትሮች ርቀት አንድ ጊዜ ነዳጅ መሙላት ይችላል። እንደ ኖርዝሮፕ ግሩማን ከሆነ አውሮፕላኑ በሰዓታት ውስጥ በዓለም ላይ የትኛውም ስፍራ ለመድረስ ይችላል። ፕሮፌሰር ሮጀርስ እንዳሉት ኢሚኦፒ እንደ ኢራን ዘመናዊ የአየር መከላከያ ስርዓት ካለው ጠላት ጋር ጥቅም ላይ የሚውል ከሆነ ቢ2 ቦምብ ጣይ አውሮፕላኖች ከሌሎች አውሮፕላኖች ጋር ሊጣመሩ ይችላሉ። ለምሳሌ ኤፍ-22 ስቴልዝ ስትራይከር አውሮፕላኖች የጠላትን የመከላከል አቅም ለመገደብ፣ ከኋላ ደግሞ ሰው አልባ አውሮፕላኖችን በመከተል ጉዳቱን ለመገምገም እና ተጨማሪ ጥቃቶችን ያስፈልግ እንደሆነ ለማወቅ ጥቅም ላይ ይውላሉ። አሜሪካ ከእነዚህ ኤምኦፒ ቦምቦች ክምችት ያላት የተወሰነ ሊሆን እንደሚችልም ይገመታል። በአጠቃላይ ምናልባት 10 ወይም ደግሞ 20 ቦምቦች ሊኖሯት ይችላል ብለዋል። ኢራን ላይ ጥቅም ላይ ሊውል ይችላል። ፎርዶ ከናታንዝ ቀጥሎ የኢራን ሁለተኛ የኒውክሌር ማበልጸጊያ ተቋም ነው። ከቴህራን በስተደቡብ ምዕራብ 97 ኪሎ ሜትር ርቀት ላይ በምትገኘው በቆሞ ከተማ አቅራቢያ ካሉ ተራራ በታች ተገንብቷል። ግንባታው
እንደ አውሮፓውያን አቆጣጠር በ2016 ዓ.ም አካባቢ እንደተጀመረ ይታመናል። ተቋሙ በ2009 ስራ የጀመረ ሲሆን በዚያውም ኤርትራን መኖሩን በይፋ ተናግራለች። በፎርድ 80 ሜትሮች ጥልቀት ላይ በአፈር እና በድንጋይ ተሸፍኖ የተገነባ እንደሆነ የሚገመተው ሲሆን በተጨማሪ በኢራን እና በሩሲያ ከምድር ወደ አየር በሚወነጨፉ ሚሳይሎች እንደሚጠበቅም ተናግሯል። በአውሮፓውያኑ መጋቢት 2023 ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ወደ 83.7% ጥራት ያላቸው የበለጸጉ የዩራኒየም ቅንጣቶችን በቦታው አግኝቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የከፈቱት ጥቃት ዓላማ ለእስራኤል የህልውና ስጋት ናቸው ያሏቸውን የሚሳኤልና የኒውክሌር መርሃ ግብሮቿን ማስወገድ ነው ሲሉም ብለዋል። እስራኤል ባለስልጣናትም ፎርዱ የዚህ ዓላማ አካል እንደሆነ ተናግረዋል። በአሜሪካ የእስራኤል አምባሳደር ይቺኤል ሌተር ዓርብ ዕለት ለፎክስ ኒውስ ይህን አጠቃላይ ኦፕሬሽን ፎርዶን በማጥፋት መጠናቀቅ አለበት ሲሉ ተናግረዋል። ነገር ግን እስራኤል ኤኤምኦፒ ቦምብን በራሷ የመጠቀም አቅም የላትም፣ ዩናይትድ ስቴትስ ደግሞ ያለ ቀጥተኛ ተሳትፎ እንድትጠቀም ልትፈቅድላት አትችልም ብለዋል ፕሮፌሰር ሮጀርስ። በእርግጥ እስራኤላውያን ራሳቸውን እንዲያደርጉ አይፈቅዱም። እስራኤል ደግሞ ይህንን ያህል ሰርጎ መግባት የሚችል መሳሪያ የላትም። ዩናይትድ ስቴትስ ይህንን ቦምብ የምትጠቀም ከሆነ አብዛኛው የሚወሰነው የትራምፕ አስተዳደር ተሳትፎን ለማሳደግ ባለው ፍላጎት ላይ ነው። ፕሮፌሰር ሮጀርስ አክለውም በእርግጥ ትራምፕ እስራኤላውያንን ለመርዳት ሙሉ በሙሉ በሚያሳዩት ድጋፍ ላይ ነው የሚወሰነው ብለዋል። በካናዳ በተካሄደው የቡድን ሰባት ስብሰባ ላይ ትራምፕ ዋሽንግተን ወታደራዊ ተሳትፎ ለማድረግ ምን እንደሚያስፈልጋት ተጠይቀው ስለዚያ ማውራት አልፈልግም ብለዋል። አምባሳደር ሌተር በቅርቡ ከኢቢሲ ዜና ጋር ባደረጉት ቃለ ምልልስ አሜሪካ በፎርዱ ላይ ጥቃት ለመፈጸም ልትሳተፍ እንደሆነ ጠይቀው እስራኤል የመከላከያ እርዳታ ብቻ አሜሪካ እንደጠየቀችም ተናግረዋል። አክለውም ፎርዶን ለመመከት የሚያስችል በርካታ መጠባበቂያዎች አሉን ብለዋል። ኢራን ሁልጊዜ የኒውክሌር መርሃ ግብሯን ሙሉ በሙሉ ለሰላማዊ አገልግሎት እንደሆነ ስትገልጽ የቆየች ሲሆን የኒውክሌር ጦር መሳሪያ ለማምረት ፍላጎት እንደሌላት ተናግራለች። ነገር ግን ባለፈው ሳምንት የዓለም አቀፍ የኒውክሌር ተቆጣጣሪ ድርጅት ኢራን ከ20 ዓመታት በኋላ ለመጀመሪያ ጊዜ የገባችውን ግዴታ መጣሷንም በይፋ አውጇል። ማርሽ ቀያሪው በቅርቡ እስራኤል በኢራን የኒውክሌር ተቋማት ላይ የአየር ጥቃት ብትፈጽምም ፕሮፌሰር ሮጀርስ ማንኛውም መንገድ እስራኤል ከመሬት በታች በጥልቅ የተቀበሩትን የኢራን የኒውክሌር ተቋማት ማውደም ትችላለች የሚል እምነት እንደሌላቸው ይናገራሉ። በመሰረቱ ራሳቸው ማድረግ የማይችሉት ለማድረግ እንደ ኤኤምኦፒ ያለ ነገር ይፈልጋሉ። በአሜሪካ በሚገኘው የጦር መሳሪያ ቁጥጥር ማህበር የፖሊሲ ዳይሬክተር የሆኑት ኬልሲ ዳቬንፖርት እንዳሉት ፎርድ በስራ ላይ እስካለ ድረስ ኢራን አሁንም በቅርብ ጊዜ ዩራኒየም ልታበለጽግ ትችላለች። ቴህራን በዚህ ተቋም ኒውክሌር ወደ ጦር መሳሪያ ደረጃ የማበልጸግ ወይም ዩራኒየም ወደማይታወቅ ቦታ የመውሰድ እድል አላት ብለዋል። ነገር ግን ምንም እንኳ ኤኤምኦፒ ጥቅም ላይ ቢውልም የኢራን ጣቢያዎች ጥልቅና ጥበቃ ስለማይታወቅ ስኬታማ መሆኑን ማረጋገጥ አይቻልም ይላሉ ፕሮፌሰሩ ሮጀርስ። ይህ ልዩ መሳሪያ በአሁኑ ጊዜ ካሉት ከማንኛውም መሳሪያዎች ይልቅ የኢራን የኒውክሌር አቅም የማውደም ምርጥ እድል ነው። ነገር ግን ይህንን ማድረግ ይቻል እንደሆነ አልታወቀም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።